ድንቅ ተፈጥሮ። በዚህ ፕሮግራም በተፈጥሮ ድንቅ አፈጣጠር ስላላቸው ነገሮች በሰፊው ይዳሰሳሉ። ድንቅ ተፈጥሮ። በዚህ ፕሮግራም አሳዎችን ድንቅ ተፈጥሮ የሚያስብላቸው ነገሮች እናያለን። ድንቅ ተፈጥሮ። ሰላም ጤና ይስጥልኝ ውድ የተከበራችሁ የአንድ አርግቲቭ ተከታታዮች፣ ዛሬ ይዘንላችሁ የቀረብነው ፕሮግራም ድንቅ ተፈጥሮ ፕሮግራም ስለ አሳዎች ነው። አሳዎችን በእርግጥ በውሃ ውስጥ እንዲኖሩ ተደርገው የተዘጋጁ ድንቅ ችሎታ ያላቸው ድንቅ ጸባይ ያላቸው የእንስሳት አይነቶች ናቸው። ድንቅ ከሚያስብላቸው ባህሪዎቻቸው መካከል አንዱ በውሃ ውስጥ የመተንፈስ ጥበባቸው ነው። አሳዎች እንደኛ ሳንባ የላቸውም፣ በምትኩ አንቃጭር አላቸው። በውሃ በአፋቸው ገብቶ በአንቃጭራቸው በኩል ሲወጣ አንቃጭሮቹ በውሃ ውስጥ ያለውን ኦክሲጅን መጥጠው በቀጥታ ወደ ደም ዝውውራቸው ያስገባሉ። ይህ የተፈጥሮ ፊልተር እጅግ ቀልጣፋ ነው። ሶስተኛ ስሜት ላተራል ላይን። አሳዎች በሰውነታቸው ጎንና ጎን መስመር መሰል የስሜት ህዋስ አላቸው። ይህ ህዋስ በውሃ ውስጥ የሚፈጠርን ጥቃቅን ንዝረትና የውሃ ግፊት ለውጥ እንዲያውቁ ይረዳቸዋል። በዚህም ምክንያት ጭልምልም ባለ ውሃ ውስጥ አቅጣጫ አይስቱም። ጠላት ሲመጣባቸው ሳያዩት በንዝረት ያውቁታል። ትልልቅ የአሳ መንጋዎች ሳይጋጩ በአንድ ላይ እንዲጓዙ ይረዳቸዋል። ሶስተኛ የመንሳፈፊያ ከረጢት። አሳዎች በሰውነታቸው ውስጥ አየር የሚሞላ ከረጢት አላቸው። ይህ የከረጢት አሳው በውሃ ውስጥ ላይ እንዲሳፈፍ ወይም ወደ ጥልቅ እንዲሰምጥ ያደርገዋል። ልክ እንደ ሰርጓጅ መርከብ የአየር መጠኑን በመቀነስና በመጨመር ሚዛናቸውን ይጠብቃሉ። አራተኛ አስገራሚ የመከላከል ዘዴዎች ወይም ከጠላት የመደበቅ። አንዳንድ አሳዎች ራሳቸውን ለመከላከል የሚጠቀሙባቸው መንገዶች እጅግም ድንቅ ናቸው። የኤሌክትሪክ አሳ። ይህ የአሳ አይነት ጠላቱን ለመምታት እስከ 600 ቮልት የሚደርስ የኤሌክትሪክ ኃይል ያመነጫል። ጠላቱን ፓራላይዝድ ያደርገዋል። እንደፈለገም አድርጎ መመገብ ከፈለገም ይመገበዋል። ተነፋፊ አሳ። ስጋት ሲሰማው ውሃ ውስጥ ወይም አየር በመሳብ እንደ ኳስ ይነፋል። ቀለም ቀያሪዎች። እንደየ አካባቢው ቀለማቸውን በመቀያየር ራሳቸውን ከጠላቶቻቸው የሚደብቁ የአሳ ዝርያዎች ናቸው። አምስተኛ የእንቅልፍ ሁኔታ። አሳዎች የአይን ቆብ ስለሌላቸው አይናቸውን ገልጠው ነው የሚተኙት። አንዳንዶቹ ኦክሲጅን ለማግኘት ሲሉ እየዋኙ ያልፋሉ። ሌሎች ደግሞ በአሸዋ ውስጥ ወይም በድንጋይ ስር ተደብቀው እረፍት ያደርጋሉ። ለዛሬ ያዘጋጀንላችሁ ድንቅ ተፈጥሮ ፕሮግራም ይህንን ይመስላል። ስለተከታተላችሁን እናመሰግናለን። እዚህ ድረስ አብራችሁን ከዘለቃችሁ ሰብስክራይብ